በቃ እኔ ድንግል ነኝ ግን በቃ ዶክተር ግንኙነት ለማድረግ ሳስብ በቃ ከሱ ጋር ገና ሳየው ያንዘፈዝፈኛል የሆነ በቃ ገፍትሪ ይለኛል የሆነ ነገር ያደርገኛል በቃ ውስጤ ይረበሻል እሱ እውነት ነው አንድ ቀን ገላኝ ነበር እንደውም ካልጋ ላይ ወርውረኝ ገላኝ ፈጣሪን ያተረፈኝ አሁን ይሄን ማውራት ተገቢ ነው እንጂ አሁን እዚህ ጋር እኮ አይደለም ይሄ አይደለም ያኔ እኔ እየተሰማኝ ያለውን ስሜት ለዶክተር እየነገርኩት ከሆነ አንተ እዚህ ጋር ሟች ነበርኩ ምናምን ብሎ ማውራት እኮ አያስፈልግም ምክንያቱም እኔ በቃ ማለት ብዙ ነገር ስላየሁኝ ለዚህ ትዳርም በቃ ዋንኛ አንቺን ስለማፈቅርሽና አንተን ስለምልሽ በቃ ስለምወድሽ ብቻ ነው እስካሁን ድረስ የታገስኩትን እኔ እኮ እወድሃለሁ እስቲ ውዴ እኔ በጣም ነው የምወድህ እና ወደድሽኝ ለኔ ህመም ለኔ ማንኛውም ነገር ማድረግ ያቅተሻል አያቅተኝም ግን በቃ ያመኛል ገና እኮ ሳይሆን ነው የሚያመኝ እኮ በቃ ሳይክ ያንዘፈዘፈኝ እና ስትያኝ ያንዘፈዘፈሽ ትወጂኛለሽ አዎ አፈቅራለሁ እኔ እኮ ምን ልበል እኔ አሁን አንድ በቴሪ የተሳሰረው ረዳት አይደለም ቀልድ አይደለም ያስኩት ይኸውልህ ስማኝማ ወዴ በቃ አይ አይደለም ስማኝማ ልንገርህ አሁን አንድ ነገር ልንገራችሁ በቃ ይሄ የስንፈተ ወሲብ ሴት ላይ የሚያጠቃ ከሆነ በቃ እኔ የሱ ነገር ተጠቂ ነኝ ስለዚህ በቃ እኔ በሽታዬን አግኝቼዋለሁ እኔ እናንተ ግን ቤት እንሂድ አይሻልም በቃ ጨርሰናል አይሻልም ነገሩን ብንዘጋው አይሻልም አትወጪም ከዚህ ቤት አትወጡም ዛሬ ነገር እኔ ሳልፈታ አትወጡም ከዚህ ቤት አልተፈታም ምንድነው የተፈታው እያሾፍሽ እኮ ነው ልጅ እኔ እያሾፍኩኝ አይደለም ዶክተር በቃ አሁን ድኛለሁ በቃ አሁን በጣም ደህና ነኝ ተሽሎኛል በቃ እሺ እኔ ልውጣ ትሄዳላችሁ ወይ እኔ ልውጣ አሁን ተሽሎኛል ካልሽ እኮ ነው ታዲያ ቤታችን አንሄድም እንዴ አንተ እኮ ቤት ሄደን እናረጋለን ነው እምቢ ካልሽ ግን የመጨረሻችን ይሆናል አይ አይደለም እሺ ቤት ሄደን እናውራ መጀመሪያ እኔ እናንተ ምንም እናውራው ነገር በቃ ይኸው በሽታ የተገኘ በቃ የስንፈተ ወሲብ ተጠቂ ነኝ ከዛ መድኃኒት ወስዳለሁ መድኃኒት እስክወስድ ድረስ ደግሞ በቃ ግንኙነት አናደርግ ስለዚህ ነው እኮ ባለፈው ራሱ እዛ ስንሄድ እዛኛው ሐኪም ቤት ስንሄድ አሞኛል ብለሽኝ ሄደን አይደል ስንሄድ ነፃ ነው አሞኝ እኮ ነው የሄድኩት እኮ ታዲያ አሞሽ ነው ነው ግን በቃ አሁን እንድሽ ወደ ቤት በቃ ምንድነው ስንፈተ ወሲብ እኔ ሐኪም ነኝ እኮ ነው እኮ በቃ እኔ በሽታዬን አገኘሁት ስንፈተ ወሲብ እንደ መሰለሽ እሱ ምልክቶቹን ታውቂያቸዋለሽ እንደሚያደርጉ ልንገርሽና አለብኝ ትይኛለሽ ስንፈተ ወሲብ እንደ መሰለሽ እንግዲህ ወንድ ልጅ ላይ ከሆነ ብልት አለመቆም ነው እኮ ያኔ እኮ አይቆምም ዶክተር ኧረ ተይ አታሹፊብኝ እያሾፍኩኝ አይደለም ዶክተር እኔ ህመሜን እየነገርኩክ ነው እባክህን እኮ እኔ አስጨርሽኝ አይቆምም ስለዚህ በቃ የስንፈተ ወሲብ ተጠቂ ነኝ እኔ ነገርን ያላቆመው ነው በቃ ይኸውልሽ እኔ እኮ በቃ እኔ እና እሱ ወደ ቤታችን እንሂድ ትዳራችንን አትበጥብጥ ሰላማዊ ትዳር እኮ ነው ያለን ወደ ምን ሰላም አለ እንዴት ነው ሰላም የሚሆነው እንደዚህ እኛ ሰላም በዚህ በኩል እንትን እያለኝ አንቺ በዚህ በኩል እንደዚህ ችግር የለውም መፍትሄ እንፈልጋለን በቃ ይኸው በቃ ይኸውልህ የስንፈተ ወሲብ ምልክቶቹን እኮ ውዴ ስማኝማ ልንገርክ አሁን እኮ እሱ የስንፈተ እኮ የኔ አይቆምማ ምን ማለት ነው የኔ አይቆምም ተይ ታልምጪ እኛ ዛሬ የወሰደችው ነገር አለ እንደ ሰብስታንስ ነገር ምንም አልወሰድኩም አይደለም አለ እንደዛ ይባላል ዶክተር በቃ እኮ የኔ አይቆምም በቃ የኔ አይቆምም ምን ሆነ እንደዛ አይደለም አስጨርሽ መጀመሪያ አለመቆም ማለት ሴት ልጅ ላይ ይኸውልሽ ገና ለወሲብ ፍላጎት አለመኖር ብቻውን ስንፈት አይባልም ይሄ በወሲብ ወቅት ላይ ደስተኛ አለመሆን በወሲብ ወቅት ላይ ነው ስንፈት የሚያስፈልግ ወቅቱ ላይ መሽገባችሁ እናንተ እንዴ ወቅቱ ላይ ገብተን የለን በቃ እሺ ከዚህ በኋላ እንገባለን እንዴ ልጅ አፈልግም እንዴ ልጅ አፈልግም እንዴ አንቺ ቆይ እፈልጋለሁ ዶክተር እንዴ ባልፈልግ ኖሮ ቆይ ጊዜና አቃጥቂ እዚህ ጋር መመጣው ስንት ስራ አለብኝ ታዲያ ልጅ እንዴት ነው የሚወለደው በቃ እኔ እና እሱ እናስብበታለን ከዚህ በኋላ ደህና ነኝ አታስቢም እኮ እንዴ ነው ማለት ነው እኔ እየቀለድኩ አይደለም ወዴ እኔ ከመጀመር እንዴ ነው ተዳረመች እንዴ እና አይቆምማ እሱ ማይቆም ልክ ነው እየተረዳችሁኝ እኮ ስላልኩ ነው የሳኩት በቃ እየተረዳችሁኝ አይደለም ቆይ አንዴ እንደውም ምን አሰብኩ መሰለ ሳምሶኔ እስቲ ወይ ይውጣ እኔ እዚህ ጋር መደረበጥም አልቻለም እሱ ይውጣ አይ እና እሷን ብቻሽን ላወራሽ አይ ግዴለሽ አይሆንም ሳምሶኔ ላስወጣ ወይ ወደዛ እንደዛ አይ እስቲ ውጪ መኪና ውስጥ ጠብቀን አንተ እንትን አለው ባይዘውና እሺ ይኸውልሽ አሁን ደጓደኛ ነው የምንነግርኝ ይሄን አውልቀዋል ዶክተር እኔ የምነግርህ ነገር የለም የደበቅኳችሁ ነገር የለም አባይ እስቲ ንገሪኛ ምን ልንገርህ ዶክተር በቃ ያለው ነገር ንገሪኝ ዛሬን በጣም ነው የምወደው እሱንም በጣም ነው የምወደው ዶክተር አትበይኝ እንደዚህ ንገሪኝ እሺ ያብስራ ያለሽ ንገሪኝ ይኸውልህ ያብስራ እሺ
መጀመሪያ ስለ ዶክተር እያልኩ ስለነበር ግራለኝ ይኸውልህ አብስራ እንድታቅልኝ የምፈልገው ነገር ማለት ነው እኔ ትዳሬን በጣም ነው የምወደው እኔ ለትዳሪ ብዙ መስዋዕትነት ከፍያለሁ ያው ለፍቅረኛ ለቤትክ እንደዚህ ያደረኩ ብለህ አይወራም አይደለ ግን በጣም ብዙ ነገር አድርጌያለሁ ብዙ ዋጋ ከፍያለሁ ስለዚህ እኔ ትዳሬን ነው የምፈልገው እና እኔ ደግሞ እሱን ከማንምና ከምንም በላይ ነው የምወደው ስለዚህ በቃ ከጊዜ በኋላ ከዚህ ሰዓት በኋላ የሚስተካከል ነገር ይኖራል እንጠብቃለን በቃ አሁን ደግሞ እኔ የስንፈተ ወሲብ ተጠቂ ስለሆንኩኝ መድኃኒቱን ወስዳለሁ በስነ ስርዓት ከዛ ከዚህ በኋላ ግንኙነት ማድረግ እንችላለን ሰላማዊ ኑሮ እንኖራለን ሲቀጥል ደግሞ ልጅ ሲባል ከማደጎም እኮ ወስደን እኮ ማሳደግ እንችላለን አይደል እንዴ ግን ያው ያብራክ ክፋይ ሲኖር ደስ ይላል ግን ደግሞ እኔ በቃ እንደውም እኔ የማይገፈፍ ድንግልና ስላለኝ በቃ ትኮሪያለሽ አይ ማኩራት እኮ አይደለም ዶክተር ይሄ እኮ የሌላን ሰው ሰላም እያሳጣሁኝ ነው ይገባኛል እንደውም ሌላ ሴት ጋር እስካሁን ላለመሄዱ እኔና ክብሮኝ ነው እንጂ ንቆኝ ቢሆን እኔን ሁላ ድጋሚ ሴክሹዋል ነገር አይጠይቀኝም ነበር ግን ዶክተር እባክህ አሁን እኔ ምነግርህ ነገር የለም ምንም የለም ልቶ ተጃውን በቃ ሁሉ ነገር እንተው አይሁድ የተለፋበት ነገር ይቀር ይኸውልህ ዶክተር እኔ ከሁላችሁም በላይ ያለኝ ነገር እየሆንኩት ያለው ነገር እኔ በጣም ነው የሚያሳስበኝ ዶክተር ይኸውልህ በቃ እንቅልፍ አልተኛም በጣም ጭንቀት ውስጥ ነው ያለሁት ከማንም በላይ ማለት በቃ ድንግል አይደለሁም ማለት ከሱ በፊት ነው በቃ ከሱ በፊት ነው እኔ ከሌላ ወንድ ጋር የተኛሁት ከሱ ጋር ብቻ ሳይሆን ከብዙ ወንዶች ጋር ተኝቻለሁ ግን በቃ ከሱ በፊት ነው የሆነው ይሄንን ነገር እሺ ዶክተር እንዴት ነው የምነግረው ይሄንን አይ ዶክተር እኔ ችግር ውስጥ ነኝ ይኸውልህ በቃ እኔ እሱ ላይ ቺት አላረኩም ግን በቃ መጀመሪያ ላይ ሳየው በስማ ሶሪ እሺ አይ ንገሪኝ ችግር የለውም ከሱ በፊት ነው የሆነው ከሱ በፊት ነው ያረኩት በቃ ከሱ በፊት ፍቅሙ ነው እኮ ችግር የለውም አሁን የሚያስለቅስ ነገር አይደለም ምናምን ተረጋጊ እኮ በቃ ሚስቴ ድንግል ናት ብሎ እኮ ነው የሚያስበው በቃ ይሄን እኮ ነው ብለሽ 2 ዓመት ከ8 ወር ሙሉ ነው በቃ የበሽታ ጊዜ ነው ከሱ ጋር በደስታ ካሳለፍኩበት ይልቅ በቃ በዘቀቀን ያለፍኩባቸው ጊዜያቶች ናቸው የሚበልጡት ዶክተር ይኸውልህ ውሸት ላይ እየደረበ ነው የሚመጣው አልኩሽም አሁን ይሄን መተፈስሽ ጥሩ ነው በቃ አሁን ውስጥ እረፍ ነው የሚለው በቃ እሺ ሲሰማ ምንድን ነው የሚለው አልነግረውም ከፈለግሽ ግን መስማት አለበት ነው አይደለ አይ ጥሎኝ ነው የሚሄድ ዶክተር ቤቴ ተበተነ በቃ ትዳሬ ተበተነ ስንት የለፈውበት ትዳር እኮ ነው ዶክተር ይኸውልህ በቃ ቤቴ በቃ ቤተሰቦቻችንስ ምን ተረጋጊ አይዞሽ ችግር የለውም እኔ እፈታዋለሁ እሱ ቤተሰብ ምናምን በእናንተ ውስጥ አያገባውም ጥሎኝ ነው የሚሄደው እሱ እባክህን አትንገርብኝ በእናትህ አይሄድም ያለው ችግር የለውም እሱን እኔ እናገረዋለሁ ግን መንገድ ያለብሽ ግን አንቺ ነሽ እዚህ ጋር እኔ አልገባም እሺ ዋናው እኔ የምፈልገው የእናንተ ነው የምነግረው ዶክተር ይኸውልሽ አንተ እንኳን ተረዳኝ ይሄ እኮ ከሱ በፊት ነው የሆነው ግን በቃ የዛኔ ክለብ ውስጥ ሳየው በቃ በእናትህ ዶክተር ኧረ ችግር የለውም ቆይ ልንገርህ ዶክተር ይኸውልህ ምን መሰለህ ተነሽ ቁጭ በይ እኔ እኮ አይደለሁም ያልሽ እሺ አሁን ሲመጣ በቃ ጤነኛ ናት ብለህ ንገረው በእናትህ ዶክተር እባክህን መቼም መሻል ጤነኛማ ነሽ እኮ እሺ ችግር የለውም ችግር የለውም በቃ እባክህን ዶክተር አደራ እሺ ሞች አደራ በእናትህ እግር ስር ወድቄ እኮ ነው የምልህ ተነሽ እንደ ችግር የለውም እኔ አልችልም እንደዚህ ነው ከእንትን ውጪ እሺ ጠራዋለሁ ችግር የለውም አንቺ ግን ተነሽ እኔ ውድ አንቺ መጀመሪያ ያጠፋሽው እኮ በቃ መጀመሪያ ለመንገርሽ ነው አሁን ሲቆይ ነው ነገሩ እየባሰበሽ የመጣው ጠራዋለሁ ሄጄ ትነግሪዋለሽ እሺ ጠራው በቃ እሺ ጠራላችሁ እሺ በእናትህ ትዳሩ እንዳይጥል በእናትህ ጥሎኝ እንዳይሄድ እኔ ለሱ መኖር አልችልም ጤነኛ ማነሽ እኮ በቃ እሺ በቃ ጠርቼው እመጣለሁ እኔ ውጪ ነው ያለው መሰለኝ ጠርቼው እመጣለሁ አይዞሽ በቃ ራስሽን አትውጂ ተረጋጊ እሺ ቆሎ አመጣለሽ አሁን ብዙ አለ ቁጭ በል እሺ ምን ሆነ ነው ታለቅስ ምን ሆነሽ ነው በቃ ዝም በይ አታልቅሽ እሺ ማልቀሱ ቀርቶ ማውራት እሺ ነገሮችን በማውራት ነው የምንፈታውና ማውራት እሺ በቃ ጤነኛ ነሽ ብሎኛል እና ዶክተሩ እና ጤነኛ ኮንሽ ለምን ታለቅሻለሽ አይደለም ተይ እኔ ብነግርሽ ይሻላል እኔ እና እሱ እናውራ አይደለም እኔ ለደስታ ነው ታለቅሽ አዎ የደስታ ነው ማለቅስ እና በቃ ደስ የሚል ነገር አንዴ ታዲያ ጤነኛ ኮንሽ እኮ ደስ ይላል ለምንድን ነው የምታለቅሽው ታዲያ ዶክተር እኔ አቅም የለኝም ነገሪው እኔ የምነግረው ከመነግረው እኔ ላብድ ነው ይኸውልህ በቃ እኔ ካንተ በፊት ከሌላ ሰው ጋር ተኝቻለሁ እንዴ ግን እባክህን አንተ ላለማጣት ነው ሁሉ ነገር ያደረኩት እባክህን በእናትህ እባክህ ጥለኸኝ አትሂድ እባክህ አዎ እንደዛ ነው ይኸውልህ ድንግልናው እንደሌለ ነው ነገሩ እሺ
ላስረዳክ። ምን ማለት ነው? ይኸውልህ በቃ እኔ ከ2 ዓመት በፊት ነው ለኔ ድንግልናዬን ያጣሁት። ከብዙ ሰዎች ከተኛ ነበር በእናት ግን ይኸውልህ አንተን ካገኘሁ በኋላ ከማንም ሰው ጋር አልተኛውም። ከማንም ሰው ጋር ኧረ እባክሽ እውነት ውዴ በእናት ጥለኸኝ አትሂድ። ከአንተ በፊት ነው ምን ማለት ነው? ከእኔ በፊት ሌላ ወንድ ታውቂያለሽ? አዎ ውዴ አዎ አይደለም ሰማኝ አንተ ረፈ ተው እንደዚህ የለም ና ቁጭ በል እሺ አይ ልንገርህ ላስረዳ ምንድን ነው የምታስረጂኝ? ተደማመጡ ስማ መጀመሪያ እስኪ ስማ ስማኝ ምንድን ነው የምትለኝ? ምን እያለች እንደሆነ ሌላ ወንድ አውቃለሁ ከአንተ በፊት ነው ቁጭ በል ምንድን ነው? እሺ ምንድን ነው? ሌላ ሰው ጋር መተኛትሽን ነው የምናገኝ? አይደለም ይኸውልህ ጉዳይ ስማኝ እሺ ይኸውልህ አንተ ላለማጣት ዶክተር ንገረው እንጂ ዝም አትበል። እኩል ነው እያወራን ያለ ነው። እኔ እንዴት ላውራ? አውሩ እና እኔ ላውራለሁ በኋላ ምን ያለ ማድረግ ትችላለሽ? አይ ትንሽ እንደዚህ እኮ አይደለም ተነጋግረናል። ቅድም አይደለም ውዴ በእናትህ ጥለኸኝ ዶክተር የሚስተካከል